ሳትፈተን ውጤት የለም፣ ሳትቸገር ተድላም የለም። ለመኖር ዋጋ ትከፍላለህ፣ ለመኖር ዝቅ ትላለህ፣ ለመኖር እንባ ታፈሳለህ፣ ለመኖር ከሀገር ትሰደዳለህ፣ ለመኖር ከሰው በታች ትሆናለህ። አንድ ቀን ሁሉም ያልፋልና ከሰው እኩል ትሆናለህ። እንደ ወርቅ ተፈትነህ ውጣ፣ እመነኝ ሕይወት ያማረ ይሆናል። ወዳችኋለሁ። በዚህ የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃያላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈሳዊ እየታዘዛችሁ ትኖሩ ነበር። እኛ ሁላችንም በአንድ ወቅት የስጋችንን ምኞት እየተከተልን መንገዱን ተከትለን በመካከላቸው እንኖር ነበር። እንደ ሌሎቹም የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቁ ፍቅር የተነሳ በበደላችን ሙታን ሆነን ሳለን ከክርስቶስ ሕያዋን አደረገን ይላል። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸው በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋልና፣ ይኸውም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካሙን ሥራ እንድንሰራ በክርስቶስ ኢየሱስ ተፈጥረናል ይላል ጸሐፊው ጳውሎስ ማለት ነው። ምን ነበርን? በበደላችን ሙታኖች ነበርን ይላል። በክርስቶስ ኢየሱስ ሕያው ሆነን ይላል። ሕያው የሚያደርገን ክርስቶስ ኢየሱስ ብቻ። ምን አደረገን ይላል? ይዞን ገባ ይላል። በጣም ነው የሚገርመው። በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። በምድር ሆነ ክርስቶስ ኢየሱስ ስናምን፣ ክርስቶስ ኢየሱስ ስንቀበል እኛ በምድር ሆነ አይገርም? ኢየሱስ ይዞን ገብቷል። በሰማያዊ ስፍራ አለን ማለት ነው። ለዚህ ነው መዳናችን እርግጠኛ ነን ብለን አፋችን ሞልተን መናገር የምንችለው፣ ቃሉ ስለሚደግፈን። በቃሉ ምን ይዳርገን? በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በእግዚአብሔርም በኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ይዞን ነው የገባው ማለት ነው። ዕብራውያን ስናነብ ዕብራውያን 9 ላይ ስናነብ አሮጌው ድንኳን ይለዋል። ዕብራውያን 9 ላይ ስናነብ የሚነግረን ነገር አለ። ዕብራውያን 9 ላይ ካህናቶች እና አሮን ለክህነት የተመረጡ እና አሮን ናቸው። ማንም ሰው ዘው ብሎ ሊገባ አይችልም ወደ ቅዱስ ቅዱሳን። እነሱ ናቸው የተመረጡት። እነሱ መጀመሪያ የራሳቸውን ኃጢአት ያስተሰርያሉ። ከዛ በኋላ ደግሞ የሰዎችን ኃጢአት አስተሰርየው ወደ ቅዱስ ቅዱሳኑ ደም ይዘው የፍየል፣ የበጎች፣ የዋነስ ይዘው ደም ይገባሉ ማለት። ወዴት? ወደ ቅዱስ ቅዱሳኑ ለማስተሰረይ ደም ይዘው ይሄዱና ይረጫሉ ማለት። ያለ ደም ወደ ቅዱስ ቅዱሳኑ መግባት አይቻልም። ደም ይዘው ነው የሚገቡት ማለት። ቤት በየዓመቱ ነው የሚገቡት ማለት። ሰውና እግዚአብሔር መገናኘት አልቻለም ማለት። ሰውና እግዚአብሔር መገናኘት አልቻለም። እነዚህ ካህናቶች ናቸው የሰውን ኃጢአትና በደል ደም ይዘው ገብተው የሚያስተሰርዩት ማለት ነው። ወደዛ መቅረብ የሚችሉት እነሱ ናቸው ማለት ነው። ክርስቶስ ኢየሱስ ግን እኛን አቀረበን ማለት ነው። አይገርምም? እነዚህ ካህናቶች ደግሞ ወይም ደግሞ ለዚህ ለክህነት የሚመረጡ ደግሞ እስራኤላኖች ናቸው፣ አይሁዳኖች ናቸው ወደዚህ መቅረብ የሚችሉት ማስተሰረይ የሚችሉት። ኢየሱስ ክርስቶስ ግን በደሙ እኛን አቀረበን ማለት ነው። ከእስራኤላኖች ጋር መዳን ቻልን ማለት፣ እኛም ዳንን ማለት ነው። እነሱ አልተቀበሉትም፣ ብዙዎቹ አልዳኑም፣ ኢየሱስን አልተቀበሉትም በመካከላቸው። እኛ ግን ይዞን ገባ ይላል። በየዓመቱ አይደለም አሁን ስርየት የሚደረግልን፣ በየዓመቱ የፍየልና የበግ ደም አይደለም የሚያስፈልግ፣ የክርስቶስ ኢየሱስ ደም። በዚህ ደም ድነናል ማለት ነው። አንድ ጊዜ ኢየሱስ ይዞን ወደ ቅዱስ ቅዱሳኑ አይደለ የገባው፣ ወደ ሰማያዊ ስፍራ ነው የገባው። ወደ ሰማይ ነው እኛን ይዞን የገባ ማለት ነው። እዚህ ጋር ይነግረናል ቃሉ። በክርስቶስ ኢየሱስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋልና። በምን? በጸጋው በእምነት ድናችኋል። ማንን? ክርስቶስ ኢየሱስን በማመን ድነናል ማለት ነው። በየዓመቱ የኮርማዎች ደም በየዓመቱ አይደለም። ምንድነው የምንድነው? በክርስቶስ ኢየሱስ ድነናል ማለት ነው።
ወዴት ሄዶ? ይዞን ወደ ቅዱስ ቅዱሳኑ ገብቷል። ይኸው ይነግረናል። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። በሰማያዊ ስፍራ አስቀመጠን። ከማን ጋር? ከእርሱ ጋር አስቀመጠን። ጌታ የተባረከ። ስለዚህ ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረውን የእግዚአብሔርን እጅ ስራ ነን ይላል። የተፈጠረን የእጅ ስራዎች ነን ማለት ነው። ስለዚህ ይሄን መዳን ይሄን እውነት ወገኖች እርግጠኞች ነን መዳናችን። እዚህ ጋር ኤፌሶን የሚለው ምንድነው? ኤፌሶን መልእክት ላይ የሚለው ጸሐፊ ክርስቶስ ኢየሱስ ይዞን ወዴት ገብቷል? ወደ ምድራዊ ድንኳን ነው ይዞን የገባው አይደለም። ወደ ሰማያዊ በእጅ ወዳልተሰራው ይዞን ገባ ማለት ነው። ስለዚህ እርግጠኞች መዳናችን የሚሆነው ማለት ነው። መዳናችን እርግጠኞች የምንሆነው ክርስቶስ ኢየሱስን ስናገኝ ወይም ክርስቶስ ኢየሱስ ስንቀበለው ስናምነው ነው ማለት ነው። ስለዚህ መጀመሪያ ምን ነበርን? በደለኞች ነበርን ይላል ቃሉስ ነን። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታኖች ነበራችሁ። ሙታኖች ነበርን ወገኖቼ። ሕያው ምን ሆነው በክርስቶስ ኢየሱስ ብቻ ነው። ቃሉን በክርስቶስ ሕያው መሆን ይላል። ሕያው መሆን የምንችለው በክርስቶስ ኢየሱስ ስናምን ብቻ ነው። በእጅ ወዳልተሰራች ድንኳን መግባት የምንችለው በክርስቶስ ኢየሱስ ነው ይዞን የገባው ማለት። ኢየሱስ ክርስቶስን ማመን አለብን ማለት ነው። በፊት ግን በበደላችንና በኃጢአታችን ሙታኖች ነበርን ይለናል። እዚህ ጋር ሙታኖች ነበር። በዚህ በአየሩ ላይ የሚሰራው የክፋት መናፍስቶች ስራ እንሰራ ነበር። በክርስቶስ ኢየሱስ ስንሆን ግን ያንን አንሰራም ማለት ነው። ኃጢአተኞች ነበርን፣ አመፀኞች ነበርን። ስለዚህ ክርስቶስ ኢየሱስ በደሙ አነጻን፣ በደሙ ቀደሰን ይላል። አሁን ወደ ምድራዊ ድንኳን አይደለም ኃጢአታችን ለማስተሰረይ ደም የፍየል የምናምን ደም ይዘን አንገባም። ያ አለፈ በቃ። አሁን ግን በእጅ ወዳልተሰራው ወደ ሰማያዊ ስፍራ ይዞን ገባ ክርስቶስ ኢየሱስ ማለት ነው። ስለዚህ ወገኖቼ መዳን የምንችለው በክርስቶስ ኢየሱስ ብቻ ነው። ይዟችሁ ገባ ይላል ቃሉ ነው የሚለው እኮ። ከቃሉ ውጭ ልንሆን አንችልም። ቀጥተኛ ቃሉ ነው። በቃ ቃሉ የሚያነበው በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን ማለት ነው። ከምን አስነሳን? እሱ ሲነሳ አስነሳን። ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋል ይላል። የዳነው ብዙ ነገር በማድረግ ሳይሆን የዳነው ብዙ ዋጋ ኢየሱስ ከፍሎልናል። በቀራንዮ መስቀል ላይ ሞቶልናል። በቀራንዮ መስቀል ላይ የሞተው ምክንያቱ ይሄ ነው። የነበረው ሊያድነን አልቻለም። የካህናቶቹ ሊያድነን አልቻለም። የፍየሎች የበጎች ደም ሊያድነን አልቻለም። ወደ ጽድቅ ሊያመጣን አልቻለም። ዕብራውያን 9 ላይ ይነግረናል። ሊያድነን እንዳልቻለ ይነግረናል። ሊያድነን አልቻለም። ወደ ቅዱስ ቅዱሳኑ ገብተው በየዓመቱ የሚያደርጉት መስዋዕት የበግ የፍየል የተለያዩ ነገር ይዘው ዋነስ ይዘው እነ አሮን የአሮን ክህነት ሊያድነን አልቻለም። እነ አሮን ራሳቸው ኃጢአተኛ ስለሆኑ መጀመሪያ የራሳቸውን ኃጢአት እንዳዘዙና እንደገና የሕዝቡን ኃጢአት ይዘው ነው። ያ ሊያድን አልቻለም። ስላልዳነ ክርስቶስ መምጣት አለብን። በእኛና በእግዚአብሔር መካከል የነበረው ልዩነት መፍረስ ነበረበት። ኢየሱስ መጣ። ስለዚህ አዳነን። እሱ ይዞን ገባ። አሁን የፍየሎች የበጎች ደም አያስፈልገንም። በየዓመቱ ኃጢአታችንን ለመናዘዝ መስዋዕት ልናደርግ አይገባንም። በክርስቶስ ኢየሱስ ድነናል ማለት ነው። ኃጢአታችን ተሰርዮልናል ማለት ክርስቶስ ኢየሱስ በማወቅ ወደ ዘላለም ገብተናል ማለት ይዞን ኢየሱስ ገብቷል ማለት ነው። ድነናል ማለት ነው። የዘላለምን ሕይወት አግኝተናል ማለት የዘላለም ሕይወት የምናገኘው ከሲኦል ነፃ የምናደርገው ዘላለማችን ከኢየሱስ ጋር የምናደርገው ኢየሱስን ስናምን ብቻ ነው። ስለዚህ ዘላለማችን ከኢየሱስ ጋር መሆን አለበት። ኢየሱስን ማመን አለብን። ሃይማኖት አይደለም ሰብክላችሁ። ክርስቶስ ኢየሱስ ከሌለን ግን መንግስተ ሰማያት መግባት አንችልም። ኢየሱስ ክርስቶስ ከሌለን ግን እድል ፋንታችን ሲኦል ነው። ኢየሱስ ክርስቶስን ካመንን ኢየሱስ ክርስቶስ ከተቀበልን ግን የዘላለም ሕይወት አለን ማለት ነው። ለዘላለማችን ከኢየሱስ ጋር እንኖራለን ማለት ነው። ኢየሱስን ካላወቅን ግን ዘላለማችን ሲኦል ነው ማለት ነው። እግዚአብሔር ከዘላለም ቁጣ ከዘላለም ሲኦል ያድነን። አሜን።